የተሰጠኝ ኃላፊነት እጅግ ግዙፍ ነው። ከልባችን ካወራን ስለ ሀገር ጥቂት ሰከንዶች ያግባቡናል። ቲሸር እኔ የማደርገው ነገር እንዳለ ምንም ስለማይጠማው አሁን ትንሽ ነገር ካገኘብኝ ያባረረኛል። ሀሳብን ለመሰብሰብ ነገን የሚያሳየን ብርሃን ዛሬ ማየት መቻል አለብን። ለብርቱ ከምታዘቀዝቅ ፀሐይ ንጋት ይታየዋል። 3 ጊዜ ማስጠንቀቂያ ተሰጥቶታል። አሁን 4ኛው መባረር ይኖርበታል። Why you are giving me the second offer? While my project was ranked first globally. You are going to be the first to get this chance in Africa. ወደ ሰውነትሽ ከመሰራጨቱ በፊት በሽታ ያለበት ቦታ ብቻ ተቆርጦ መወገድ ይኖርበታል። ጩሂ። ውስጣችን ያለ አንድ ትልቅ ነገር ኢትዮጵያን በኢትዮጵያ ልክ የማድረግ ህልም። መስራት የምንፈልገው የእንዳንተ አይነት ጀግኖችን የነገ ታሪክ ነው። ተመልሰሽ እንድትራመጂ ያደርግሻለሁ። ይህ ምን እንደናንተ ነው ማለት ተስፋ የሚሸነፉ ሰዎች ንብረት አይደለች።